እንዲህ መጓዝ ይጀምራል። በጉዞ አጋማሽ ላይ አርል ጎማው የተበላሸበትን አንድ ምስኪን መንገደኛም ለመርዳት መኪናውን ያቆማል። በመኪናው ጀርባ በሚሊዮን የሚቆጠር ነገር ጭኖ አርል ግን ሰውን ለመርዳት ቅድሚያ እየሰጠ ነው። ከኋላው የሚከተሉት ጁሊዮና ረዳቱ ይህን ሲያዩም ደማቸው ይፈላል። ሰዓቱ እያለፈ ነው ብሎ ቢጮሁም አርል ግን መስሚያው ጥጥ ነበር። በዚህ መዘግየት ምክንያት አርል መሸብኝ ብሎ አንድ ሆቴል ለማረፍ ይወስናል። ጁሊዮ አርልን ሲያዩ 110 ኪሎ የተጫነውን መኪና ያለ ጠባቂ ሜዳ ላይ ጥሎ እሱ ክፍል ውስጥ ከሁለት ቆንጆ ሴቶች ጋር አሸሸ ገዳሜ እያለ ነው። የጁሊዮ ረዳትም ተናዶ አርልን ደብድበን ትምህርት እንስጠው ቢልም ጁሊዮ ግን አለቃው ላቶን እንዳትነኩት ብሎናል በማለት ራሱን ይቆጣጠራል። በንጋታው እንደተለመደው ወደ ሆቴል ሳይሆን ወደ አንድ የጥገና ሱቅ እንዲያራግፍ ታዞ ነበር። አርልም እቃውን ይዞ ወደ ውስጥ ይገባል። እዚህ የነበሩ ሰዎችም ሽማግሌው እዚህ ምን ያደርጋል ብለው ይደናገጣሉ። ብዙም ሳይቆይ ጁሊዮ ደረሰና ግርግር ይፈጠራል። ሆኖም ጁሊዮ የላቱ ሰው ነኝ ሲል ሁሉም ይረጋጋሉ። ጁሊዮ በንዴት ለምን ወደዚህ መጣ? ሆቴል አልነበረም እንደ መገናኛችን ብሎ አርልን ሲጠይቀው አርል በተረጋጋ መንፈስ አዲሱን ስልክ ያሳየዋል። የተላከልኝ ማድራሻ እዚህ ነው አለው። መልእክቱ በቀጥታ ከመነሻው ከሜክሲኮ የመጣ ነበር። ይህም ማለት ትዕዛዙ የመጣው ከራሱ ከዋናው ከላቶን ነበር። ጁሊዮ በንዴት ጦፉ ላለቀው ለላይተን ደውሎ ይህን ሽማግሌ ገድየው ልገላገል፣ መመሪያ ያከብር፣ በፈለገው ቦታ ይቆማል፣ ድንገት ፍራፍሬ ሊገዛ ይወርዳል እያለ ይከሷል። ላይተን ግን እየሳቀ ልክ እንደሱ ያለ አነዳድ ነው ፖሊሶችን ግራ የሚያጋባው፣ ማንም ሰው እጻ አዘዋዋሪ ዘና ብሎ ይነዳል ብሎ አይጠራጠርም በማለት ይከራከርለታል። በሌላ በኩል መርማሪው ኮሊንስ ከሰላዩ ሉዊስ ጋር ተገናኝቶ አዲስ ነገር ሰማ። ሉዊስ አንድ ግዙፍ ጭነት የሚጭን ሽማግሌው ኦልድማን የሚባል ሰው አለ ሲለው ኮሊንስ ጆሮን አቆመ። ኮሊንስ ሽማግሌው የካርቴሉ ቁልፍ ሰው መሆኑን እስካሁን አላወቀም ነበር። የዝውውሩ በጁሊዮ ጥብቅ ክትትል ቀጥሏል። አርል ግን እንደለመደው ምግብ ቤት ካየ የማያልፍ ስለነበር ለመመገብ ይወርዳል። ጁሊዮ ግን ከኋላ ሆኖ በንዴት ጥርሱን እያፋጨ ነበር። በዚህ መሃል አንድ ፖሊስ ጁሊዮን መጠራጠር ጀመረና ብዙ ጥያቄዎችን አከታትሎ ይጠይቀው ጀመር። አርል ግን እንደ አዳኝ ጣልቃ ገብቶ ፖሊሱን እነዚህ ልጆች እቃ የሚጭኑልኝ ታታሪ ሰራተኞች ናቸው ብሎ ሲያሳምነው ፖሊሱ ይህ ሽማግሌ የማያዋሽም ብሎ በሰላም አሰናበታቸው። ጁሊዮም አይ ይሄ ተአምረኛ ሽማግሌ ብሎ በውስጡ ተገረመ። በዚያም ጉዞ አርል 282 ኪሎ አደገኛ አጽ ያለምንም ችግር አደረሰ። በዚህ ምርጥ ስራውም ጮቤ የረገጠው ላይተን በደስታ ብዛት አርልን ሜክሲኮ ወደሚገኘው ቤቱ ጋበዘው። አርልን በግብዣው መሰረት ሜክሲኮ ሲደርስ የፕሬዚዳንት አቀባበል ተደረገለት። ድግሱና ሴቶቹ አርልን ዳግም ወጣት ያደረጉት ይመስላል። ከዛም በድግሱ ተዝናንቶ ይመለሳል። ይህ በእንዲህ እንዳለ ኮሊንስና ቡድኑ መረጃ ደርሷቸው አንድን ጋራዥ ዛሬም አገኘናቸው ብለው ይወሩታል። ነገር ግን ያገኙት ጥቂት እጽና ምንም መታወቂያ የሌላቸውን ሰዎች ብቻ ነበር። ከጥቂት ሳምንታት በኋላ አርል በልጅ ልጁ ምርቃት ላይ ይገኛል። ሚስቱ ሜሪ ታማለች፣ ፊቷ ደህና አይደለም። ልጇ ኤሪስ ደግሞ አሁንም አባቷን አይንህን ላፈር ብላ እንደጠላቸው ነው። ወደ ካርቴሉ መሪ ስንመጣ ደግሞ በሜክሲኮ ውስጥ ትልቅ ለውጥ ተከሰተ። የካርቴሉ አለቃ ላይተን በቅርብ ወዳጁ በጉስታቮ ከጀርባው ተገደለና ስልጣኑን ይቀማል። ጉስታቮ ላይተን በጣም ደካማ ሆኗል። አሁን በኔ ዘመን ሰዓት ማክበርና ትዕዛዝ መፈጸም ግዴታ ነው ብሎ አወጀም። ይህ ማለት ለአርል የመዝናኛው ጊዜ አብቅቶለታል ማለት ነው። በዚህ ስልጣን ሽግግር ምክንያት አርል ራቅ ወዳለ ቦታ ተወስዶ ከእንግዲህ መንገድ ላይ መዘግየት፣ ፍራፍሬ መግዛትና ፖሊሶችን መቃለድ አይፈቀድም የሚል ማስጠንቀቂያ ተሰጠው። ካልሆነ ግን እጣ ፈንታው እንደ ላይተን መቃብር መውረድ መሆኑ ተነገረው። አርል በዚህ ሰዓት የቀድሞ አለቃ ይሻለኝ ነበር፣ ቢያንስ እሱ ድግስ ግን ይጋብዘኝ ነበር ብሎ አሰበም። አርልም በፍርሃት ወደ ስራው ተመለሰና ወሬ ቀንሶ እቃውን ቶሎ አስጭኖ በሰዓቱ መንቀሳቀስ ጀመረ። በሌላ በኩል ሰላዩ ሉዊስ ሽማግሌው አርል ወደ ሆቴል እንደሚመጣ ለኮሊንስ ይጠቁመዋል። ኮሊንስና ቡድኑ አድፍጠው ሲጠብቁ አንድ ሽጉጥ የያዘ የሰማይ ስባሪ የሚያክል ሰው ከክፍሉ ሲወጣ ፖሊሶቹም ሽማግሌው ይሄ ነው ብለው ይከመሩበታል። ኮሊንስ ሽማግሌ ሲባል ትልቅ ገዳይ እንጂ 80 ዓመት የሞላው አዛውንት ነው ብሎ አላሰበም ነበር። አርል ግን ከክፍሉ ሆኖ ፖሊሶቹ ሌላን ሰው ሲያስሩ በዝምታ ያያቸው ነበር። በማግስቱ ጠዋት አርልና መርማሪ ኮሊንስ በአጋጣሚ በአንድ ሬስቶራንት ውስጥ ተገናኙ። ሁለቱ አዳኝና ታዳኝ መሆናቸውን ሲያውቁ እንደ ቆየ ወዳጅ ወሬ ማውራት ጀመሩ። በጨዋታቸው መሃል አርል የኮሊንስን የቤተሰብ ባህል በስራው ምክንያት እንዳመለጠው ሰምቶ ልጅ እንደኔ አትሁን፣ ስራ ይደርሳል፣ ቤተሰብ ግን ከሁሉም በላይ ነው ብሎ ይመክረዋል። አርል የገዛ ህይወቱን እያሰበ ስራን በመምረጡ ልጁ 12 ዓመታት ያህል ሳታነግረው እንደቆየችም በሐዘን ይገልጽለታል። ጸጸቱ በፊቱ ላይ ይነበብ ነበር። አርል ለኮሊንስ የሰጠው ምክር ከህግ ስራው ይልቅ አባትነቱን እንዲያስቀድም ነበር። አርል ወደ ስራው ተመልሶ ጉዞን እንደጀመረ የልጅ ልጁ ጃኒ ደወለችለትና አያቴ ሜሪ ልትሞት ነው፣ ዶክተሮቹ ተስፋ ቆርጧል ስትለው አርል መሃል መንገድ ላይ ቆመ። በአንድ በኩል የጉስታቮ ከዘገየ ትገደላለህ የሚል ማስፈራሪያ፣ በሌላ በኩል የሚስቱ የመጨረሻ
ስንብት ምርጫ ቀረበለት። መጀመሪያ ላይ ስራ ላይ ነኝ ብሎ ቢያመነታም ጃኒ ግን ስልኩን ስዘጋው ነቃ። ለ80 ዓመታት ያህል ለስራ ስሮጥ ቆይቻለሁ፣ አሁን ግን ይበቃኛል ብሎ መኪናውን አዞረ። አርል መኪናውን ሲያዞር ያ ግዙፍ ጭነት ወደ ፖሊስና ወደ ወንበዴዎቹ ጥይት እየገባ መሆኑን ቢያውቅም ለቤተሰቡ ግን የ80 ዓመት ዕዳውን ለመክፈል ወስኖ ነበር። በመጨረሻም ከሚስቱ ሜሪ ጋር ይገናኛሉ። ለዓመታት የቆየው ቅሬታቸውም በይቅርታ ወደ ቀድሞ ፍቅራቸው ተመለሰ። ግን የአርል ድንገት መጥፋት ጉስታቮን ክፉኛ አስቆጣው። ያን ሽማግሌ ፈልጋችሁ አምጡልኝ ብሎ ገዳዮቹን ላከ። በሌላ በኩል መርማሪው ኮሊንስ የወንበዴዎቹን ስልክ ጠልፎ ሲሰማ ጥቁሩ መኪና ጠፍቷል የሚል መረጃ ደረሰው። ስለዚህ ካርቴሉም ሆነ ፖሊስ 12 ሚሊዮን ዶላር የያዘውን ሽማግሌ ፍለጋ ምድርና ሰማዩን ማሰስ ጀመሩ። አርል ግን ዘና ብሎ ሚስቱን እያስታመመ ነው። ከዛም ሜሪ ባለቤቷ አርልን የልጅ ልጁን የሰርግና የኮሌጅ ክፍያ ኬት አምጥቶ እንደከፈለ ጠየቀችው። እሱም እጽ አዘዋዋሪ ሆኛለሁ፣ አሁንም 300 ኪሎ እጽ መኪናው ውስጥ አለ፣ እሱን እያጓጓዝኩ ነው ብሎ እውነቱን ተናዘዘ። ሜሪ ግን ሽማግሌው በሞት አፋፍ ላይ ሆኜ የሚቀልዳል በሚል ስሜት ሳቀችበት። አርል እንድንወድህ እኮ የግድ ሀብታም መሆን አልነበረብህም ስትለው አርል በጸጸት ውስጥ ሆኖ ፈገግ አለ። ወላጆቿ ታርቀው ስታይ የልጁ የአይሪስ ልብ መለስለስ ጀመረ። ለ12 ዓመታት ያላነጋገረችውን አባቷንም ይቅር ብላ ታዋረዋለች። አርልም ከቤተሰቡ ተነጥሎ ላመለጡት ጊዜያት ሁሉ ከልቡ ይቅርታ ጠየቃት። በመጨረሻም ግን በአሳዛኝ ሁኔታ የሚስቱ ሜሪ የጤና ሁኔታ ተባባሰ። አርልም እጇን ይዞ አጠገቧ ተቀመጠ። ሜሪም አርል በመጨረሻ አብረኝ በመሆን ደስተኛ ነኝ አለችው። አርልም ፍቅሩን ሲገልጽላት ሜሪ የመጨረሻ አስተንፋሷን በሰላም ተነፈሰች። ሜሪ በሰላም ስታርፍ አርልም የመጨረሻውን የሞት ሽረት ትንቅንቁን ለመጋፈጥ ተዘጋጀ። አርል የሚስቱ ሜሪ ቀብር እስከሚፈጸም ድረስ ወዴትም ሳይሄድ ቆየ። ልጁ አይሪስም የምስጋና በዓልን አብረን እናሳልፍ ስትለው አርልም ባለችው ጊዜና ቦታ ተገኝቶ አብሮ እንደሚያከብሩ ቃል ይገባላታል። ሆኖም ግን አርል ወደ ስራው እንደተመለሰ ሁለት የካርቴሉ ገዳዮች የህዝብ መጸዳጃ ቤት አካባቢ ያገቱታል። ጁሊዮና ረዳቱ አርልን ሊረሽኑት አፈሙዙን ሲደቅኑበት አርል በጃኬቱ ኪስ ውስጥ የነበረው የሚስቱ የቀብር ጥሪ ወረቀት መሬት ላይ ይወድቃል። ገዳዮቹም ሽማግሌ በእውነት ሚስቱን ቀብሩን ይዘገየው ብለው ለአለቃው ለጉስታቮ ደውለው አንድ እድል እንዲሰጠው ይለምኑለታል። እነርሱ ያልተረዱት ነገር ግን ስልኩ በመርማሪው ኮሊንስ መጠለፉን ነበር። ፖሊሶቹ ሄሊኮፕተሮቹን አዝምተው ጥቁር የጭነት መኪናውን አነፍንፎ አገኙት። ኮሊንስ በመጨረሻ ያንን ሚስጥራዊ ሽማግሌ ፊት ለፊት አገኘው። ከመኪናው ውረድ ብሎ ሲጮህ አርል በረጋ መንፈስ እጁን ሰጠም። ኮሊንስ አርልን ሲያዩ ይህ ሽማግሌ ነው እንዴ ለካ እንደዚህ ሀገር ያስጨነቀው ብሎ በጣም ተገረመ። አርልና ኮሊንስ ከመለያየታቸው በፊት አርል እንደገና ልጄ፣ ዋናው ነገር ቤተሰብ ነው። እኔ መጨረሻው ሰዓት ላይ ቢሆንም ተረድቼዋለሁ። አሁንም ወንጀለኛን እያሳደድክ ቤተሰብን እንዳታጣ ብሎ መከረው። ከዛም ኮሊንስ አርልን ወደ እስር ቤት ይሸኘዋል። ከሳምንታት በኋላ አርል ፍርድ ቤት ሲቀርብ ጠበቃው ፍርዱ እንዲቀንስለት በኮሪያ ጦርነት ተሳታፊ የነበረ ሽማግሌ ስለሆነ ይማርልኝ እያለች ልትከራከር ስትሞክር አርል ግን ተይ ልጄ ጥፋተኛ ነኝ ብሎ አቋረጣት። ጠበቃዋም ተናዳ እንዴት ነጻ ላውጣ ስጥር እንደዚህ ታረጋለህ ብላ ብትቆጣውም አርል ግን የህሊና ሰላሙን መረጠ። ልጇ አይሪስም አባቷን እስር ቤት እየተመላለሰች እንደምትጠየቁ ቃል ገባችለት። አርል ሜሪ ያለችውን አስታወሰ። ቤተሰብህን ለመውደድ እኮ የግድ ሀብታም መሆን አልነበረብህም ያለችውን። አሁን አርል በፌዴራል እስር ቤት ውስጥ ሆኖ የሚወዳቸውን አበቦቹን እየተንከባከበ ነው። አርል አሁን ደስተኛ ነው፣ ምክንያቱም አበቦቹ አብሮት ናቸው። እሱም ተላላኪ የመሆን ስራው አብቅቷል። ፊልም የሚያስተላልፈው ቁም ነገር ግልጽ ነው። ለምንወዳቸው ሰዎች የምንሰጠውን ጊዜ በገንዘብና በስኬት ከለወጥን ስህተታችንን በጣም ዘግይተን ስንረዳ ያ ሁሉ ስኬታችን ትርጉም አልባ ሆኖ ይሰማል።